መንደር ማለት ነው። እዛኛው መንደር ሪበከንቱ መንደር ማለት ነው። እዛ መንደር እኔ ልጆቹን እንዳላይ መከልከሌን አላውቅም። ዳኛው አንቺ ልጆቹን አታይም ከተባልኩኝ ዳኛው ራሱ ከሷለሁ ብሎ አሁን ሪያክሽን እያረኩበት ነበር። ማን ትልቋ እዛኛው መንደር አንቺ ማይታችም ያ አንቺ ማለት እናትየው በቃ በአጠቃላይ ሴትየዋ የልጆቹ እናት ሳትሆን ያቺኛው ያው ጉዳዩን እኔ ነው ማስረዳቸው። እነሱ ምንም የሚያውቁት ነገር ስለሌለ የተፈጠረውን ነገር ማስረጃም ሆነ ለልጆቹ እንደማትገባ የሷን ባክግራውንድ መናገር የምችለው እኔ ነኝ። ዳኛው ገና የዛኔ ስነግረው ነው ገና የሚያውቀው። ቀደሜም ፍርድ ቤት አስገብቼ ስለነበረ እንደዚህ ችግሩ የተፈጠረው በእንደዚህ ነው፣ በሁለታችን ማድ ደግሞ የምትገባው አያታቸው ያው እሷ እንደሆነች ምናምን ለዳኛው ቀደም አስገብቼ ስለነበረ እሱን ደግሞ ድጋሚ ተናገር ያለው ያው እነሱ እኔ ነኝ አሁን ያንን ማውቀው። እነሱ በደንብ ሊያውቁ አይችሉም፣ ምኖረው እኔ ስለሆንኩ ማለት ነው። በልጆቹም ዙሪያ ያለው ነገር እኔ እንደማውቃት እንደሆነ እኮ ገና ነው፣ እሱን አናነሳውም። ግን አሁን በተወሰነ ውሳኔ ላይ እሷን እንዳታይ ግን ተወስኗል አይደል? ይሄ በፍርድ ገና በወረቀት ምናምን አልተወሰነም። ግን እኔ ተናግር ያለው ክልከላ እንዲሰጣት በአግባቡ እሷ የእሷን ባክግራውንድ በአጠቃላይ ለልጆቹ ጥሩ አመለካከት እንዲኖራቸው ስለማታደርግ ለልጆቹ አትገባም የሚለውን ሙሉ ለሙሉ በወረቀት ማስገብቻለሁ። በዛም በሰዓቱ ተናግሬያለሁ። ማለት እንደ ሀሳብ ነው ያነሳው እንጂ አልጸደቀም። በሰዓቱም እዛው ልክ የመጨረሻ ላይ ድጋሚ ማስተላለፍ የምፈልገው ነገር ካለ ሲባል እኔ 10 ጊዜ በተደጋጋሚ ተናግሬያለሁ። የኔ ዋነኛ ችግሬ በመሀላችን በሁለታችን እንዳንግባባ የምታደርገው አንደኛ አያታቸው ናት። ይሄን ነገር ሶልቭ እንዲደረግ እፈልጋለሁ። በተደጋጋሚ የተናገርኩት ሙሉ አብዛኛው ስለሷ ነው በብዛት ስናገር የነበረው። ልጆቹ በእንደዛ ከተወሰነ በኋላ አሁንም ልጆቹን በአያታቸው እጅ እንዲያድጉ አልፈልግም። የሁለታችን ጸብ አንደኛ እሷ ናት። ልጆቼ ጋር እንድደርስ አልፈልግም። እናታቸው መብት አላት፣ እኔ መብት አለኝ። ከሁለት አንዳችን ነው ተነጋግረን መወሰን ያለብን እንጂ በመሀል እሷ እየገባች የሁለታችን የምታበጣብጠው እሷ ስለሆነች አሁንም የምናገረው በፖሊስ ጣቢያም ክስ ላይ ነኝ። እናንተ ጋርም እያቀረብኩ ያለሁት እሷ እኛ ትዳር ውስጥ እየገባች እኛ ልጆቻችን መሀል ላይ እየገባች ስትበጠብጥ የነበረው እሷ ስለሆነች እሱ ነገር እንዲቆምልኝ በተደጋጋሚ የተናገርኩት። እሱም በመጨረሻ ለእናታቸው ተናገረ። ሁለታችሁ ብቻ ይህን ጉዳይ እንድትፈቱት፣ ከዚህ በኋላ እሷን በመሀል ላታስገቢ፣ ሁለታችሁ ብቻ ተነጋግራችሁ ፍቱት። እሷ በዚህ ጉዳይ ምንም ስለማይመለከታት እሷን ማስወጣት አለብሽ። በቃ ከዚህ ጉዳይ ውስጥ ማስወጣት አለብሽ ማለት ያው በቃ በልጆቹ አይመለከታትም። እኔ መብት አለኝ፣ እሷ መብት አላት። ሌላ ሰው በሁለታችን ሌላ የሚገባ ሰው የለም ማለት ነው። እና ውሳኔው አንተ በሁለት ሳምንት ቅዳሜና እሑድ አንድ ቅዳሜና እሑድ እና በየሳምንቱ ደግሞ ሮብ ለ2 ሰዓታት ያህል እና እናትየው ሳትደርስባቸው ነው ውሳኔው። እኔ ያቀረብኩት እንደዛ ነው። ያ ውሳኔው የተሰጣችሁ ውሳኔ እሱ ገና በወረቀት ነው ይመጣልን። ከዛ አሁን ምንድነው የተፈረደው ምንድነው የሚለው ገና ልጆች እኮ እኔ ጋር ማለት ነው። ፕሮቶኮሉ ገና አሁን ይመጣል በዚህ 2 ሳምንት ውስጥ። ከዛን ልጅ የመረካከቡ ሰዓት ማለት ነው። አሁን ያ ገና እኮ ልጅ አልተረካከቡም እኮ። ፕሮቶኮሉና ሪፍረንቱ የለም። ሪፍረንቱ ይላካል። አንዳንድ ይሄ ብዥ ያሉ ነገሮች አሉ። ሰው አንዳንድ የማይሆን ነገር የሚያወራው ነገር አንዳንዴ ውድድር አድርገውታል። ይሄ እንትን አሸነፈ ከላይ አሸነፈ ምናምን። ይሄ እንደዚህ አይነት ጨዋታ አይደለም። ኖርማሊ ቆም ብሎ ማሰብ የሚችል ሰው ገባሽ? አንዳንዴ ራሳቸው አገናዝበው ቢያወሩ አሪፍ ነው። ከላይ አሸነፈ ከላይ አሸነፈች፣ የሁለታችንም 50-50 ኃላፊነት አለብን። እኔም ስልጣን አለኝ፣ እሷም ስልጣን አላት። ሁለታችን ብቻ ነው ለልጆቻችን መብት ያለን ነበር። ዳኛው መጥቶ አንተ አይገባም አንቺ አይገባሽም። ይሄ ውድድር አይደለም፣ የተወዳደረ ነው፣ በስምምነት የሆነ ነገር ነው። ስለዚህ እሱ ጋር ራሳችሁ ቆም ብላችሁ ለምትጠይቁት ጥያቄ ራሳችሁን መመለስ የምችሉት ነገር ስለሆነ ይሄ ጌም ውድድር አይደለም የተጫወት ነው። ወይ ከላይ አሸነፈ ወይ እንትን አሸነፈ ምናምን የሚባል ነገር የለም። ወይ እኔ ያሳድጋለሁ ወይ እሷ ታሳድጋለች። እናት ናት፣ ቅድሚያ ለእሷ መስጠት ትችላላችሁ። በዛ መስፈርት እሷ ቤት እንዲያድጉ ተደረገ። እኔ ደግሞ ማየት በሚገባኝ ሰዓት አያለው።
ያ ነው የተፈጠረው እንጂ ምን ተፈጥሮ ይነበረናል? እንዴት ነው ምን ይፈጠራል? ዝም ብዬ ህዝቡ ናፈቀን ጥሪው አሉ ይጠራው። ሰላም ነው? ያ ሁሉ አሸወይናል። እንዴት ነው? አለን እግዚአብሔር ይመስገን። እንዴት ነሽ? አይ እንትን ብሎ ፋኒ እንዴት ፋብሽ ብትን እንዳለ ላሳያችሁ ጋይስ ዩቲዩቦች የእውነት ከለሩ ሄዶባል አይደል ጋይስ? ፋኒ ኢን ዘ ሃውስ ትላል። ያ እንትን ላክሽን ስናረግ ደነገጠ ወይስ ምንድን ነው? ልጆቹ መሄዳቸውን አላመነም ወይ አይምሮ ምናምን እያሉ ነው። እዚህ ደግሞ እዛኛው መንደር ቤት የለውም አሁን ቤት ስጡት ምናምን እየተባለ ሲሽሟጠጥ ነበርና ተጠላል እንዴ ከቤት? ይሄው ቤት አንድ ያሉት እስቲ ጋይስ መብራቱ ይታያችኋል? ሶፋው አለ አይደል? ሶፋው አለ መብራቱ አለ አይደል? እዚሁ እራሱ ቪዲዮ ላይ ከሰራው ላይ ምን የምጠይቁት ነገር አለ? አምጪ ይምጣ ምናምን ላላችሁት ማለት ነው። ያ ሂዝ ሪስፖንሲቢሊቲ ጋይ ያ እንደዛ አይነት እንትን አለ። ያ እነ ሰላም ናቸዋል። ስም አንጠራም ሰላም ናቸዋል። እቤት ያሉት ደህና ናቸው። የአብራክ ክፋይ የእውነት ያ እንዴት ነበረ? ብቻህን ምናምን ስለሆን እንትን አላስፈራህም? ፋኒ አልደበረም ወይስ በቅጣት ላድርግልህ? እንዴት ብቻህን ማለት? ፍርድ ቤት ምናምን ግርማ ሞገሱ አልከበድም? እንደ ለብሼ እንዴት እንደለበስኩ አይተሻለ? ራሱ አንተ ዳኛው ትመስል ነበር እኮ በነገራችን። በቃ እንደዛ ራሴን የኮንፊደንስ ምናምን በስርዓት ሄጄ ታዲያ በአንተ ወገን ማንም አልነበረም? ማንም አልነበረም። እግዚአብሔር እውነት ዳኛውም ራሱ መብት የለውም። እኔ ምንም ያጠፋሁት ነገር እስከሌለ ድረስ አንተ አይገባህም፣ አንቺ ይገባሻል፣ እንደዚህ ምናምን የሚባል ነገር የለም። እኔም መብት ስላለኝ ማለት ነው። ፋኒ ያው ህዝቡም እንዳይደብረው ያው ኦልሬዲ በተከናወነና ቪዲዮ በሰራው ዙሪያ ላይ ነው የምናወራው። እሺ ሌላ ጥያቄዎች ማለት ኦልሬዲ መጨረሻው ያልታዩ ጥያቄዎች ላይ አናነሳም። እሺ ጋይስ አሁን እና ከሌ